ተስፋን የሰጠ የታመነ ነውና ያወርስሻል። አትፍሪ፣ አትፍራ። ሻሎም ቅዱሳን፣ የጌታ ሰላም ባላችሁበት ቦታ ሁሉ ይብዛላችሁ። በዚህ ማለዳ አንድ በውስጥ የሞላውን እግዚአብሔርን ቃል አካፍላችኋለሁ። ሐዋርያት ሥራ ምዕራፍ 27 ከቁጥር 23 እንደዚህ የሚል ቃል አለ። የእርሱ የሚሆንና ደግሞ የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበርና፣ እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆም እግዚአብሔር ከአንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁና። በውስጥ ያለችው አንድ መልእክት ይህች ናት። ተስፋን የሰጠ የታመነ ነውና ትሻገራላችሁ። ወንድሜ ተስፋን የሰጠ የታመነ ነውና ትሻገራለህ። እህቴ ተስፋን የሰጠሽ የታመነ ነውና ትሻገራለሽ። እዚህ ቦታ ላይ ጳውሎስ ወደ ቄሳር እየተጓዘ እያለ በመርከብ ላይ እያለ ከባድ አውሎ ንፋስ ተነሳ። የተነሳው አውሎ ንፋስ ከባድ ከመሆኑ የተነሳ መርከቧ ተናወጠች። ቀንና ሌሊት ፀሐይ ሳያዩ 14 ቀን ሞላቸው። ከአውሎ ንፋሱ ብርታት የተነሳ ቀንም ጨለማ ማታም ጨለማ ነበረ። ነገር ግን በ14ኛው ቀን እሱ የሚያመልከው የእግዚአብሔር መልአክ በአጠገቡ ቆሞ አናገረው። የሚያበረታ መልአክ በአጠገቡ ቆሞ አናገረው። እንዲህ አለ፣ ጳውሎስ ሆይ አለ፣ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆም እግዚአብሔር ከአንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ አለ። አያችሁ፣ የጳውሎስ ፕሮግራም ቄሳር ወዳለበት ሮም መሄድ ነው። መሃል ላይ ግን አውሎ ንፋስ ተነሳ። መሃል ላይ ሰልፍ ተነሳ። መሃል ላይ መከራ ተፈጠረ። የእግዚአብሔር መልአክ መጥቶ እንደዚህ አለ፣ ጳውሎስ አለ፣ ይሄ ሰልፍ፣ ይሄ መከራ፣ ይሄ ያጋጠመ ቻሌንጅ በሙሉ ከመሻገር አያስቀርህም። በቄሳር ፊት ለመቆም ተሻግረ ትሄዳለህ። ስለዚህ አትፍራ ነው። እነግራችኋለሁ፣ የተጓዛችሁበት ያለው መርከብ እንኳን ቢሰባበር በስባሪው ላይም ቢሆን ተንጠልጥለ ትሻገራለህ እንጂ መሃል ላይ አትቀርም፣ አትሰምጥም። የሚያጋጥሙ ቻሌንጆች፣ ፈተናዎች፣ ውጊያዎች፣ እዛ ቦታ ላይ ጳውሎስን ያጋጠመው ፈተና አውሎ ንፋሱ መርከቡን እስኪሰባበር አደረሰው። ነገር ግን የጳውሎስን መሻገር አላስቀረውም። ጳውሎስ በስባሪም ቢሆን ተሻገረ፣ ድል አደረገ። ነገሮቻችሁ ፈተናና መከራም የሆኑባችሁ እስክትሻገሩ ድረስ ብቻ ነው። ከተሻገራችሁ በኋላ ታሪክ ይሆናሉ። ወንድሜ ስማ፣ ዛሬ እንደ ተራራ ከፊት የቆመ አላሻግር ያለ እንቅፋት የሆነብህ ፈተና አለ፣ መከራ አለ፣ ቻሌንጅ አለ። ስማ፣ መከራው መከራ የሆነው ለዛሬ ነው። ነገ ከተሻገርክ በኋላ ግን ታሪክ ይሆናል። ጳውሎስ ከተሻገረ በኋላ ባህሩ ላይ ያጋጠመው መከራ በሙሉ ያለፈ ታሪክ ሆኖ የሆነው። ልክ እንደዚሁ አንተንም እያጋጠመ ያለ እንዳትሄድ፣ እንዳትዘልቅ፣ እንዳትሻገር፣ እልፍ እንዳትል፣ ከፍ እንዳትል የሚቃወምህ ፈተና በሙሉ ነገ ታሪክ ይሆናል። ዛሬ መከራ ነው፣ ነገ ታሪክ ይሆናል። እንዲህ ነበረ፣ አለፍኩ እኮ፣ ተሻገርኩ እኮ፣ ይገርማል፣ የእግዚአብሔር ዳታ የምትልበት ይሆናል። እግዚአብሔር እስከተናገረህ ድረስ ተስፋን የሰጠው የታመነ ነውና መሻገርህ አይቀርም። መሻገር ብቻ አይደለም፣ የተስፋ ቃልን ማውረስህ አይቀርም። ብቻ አንድ ነገር ነግርሃለሁ ወንድሜ፣ ወጀቡን ፈርተህ ወጀቡን አይተህ
አትፍራ። ማዕበሉን አይተህ አትፍራ። ይውጠኝ ይሁን ያጠፋኝ ይሁን አትበል። ዓይኖችህን በልዑሉ እግዚአብሔር ላይ ተስፋ በሰጠህ አምላክ ላይ አድርግ፣ ትሻገራለህ። ምክንያቱም ተስፋን የሰጠ እሱ የታመነ ነውና ያወርስሃል። ተባረኩ። ይህንን መልእክት ለምትወዷቸው ወንድሞች እህቶች አካፍሉላቸው። እርግጠኛ ነኝ በዚህ መልእክት የብዙዎች ጥያቄ ይመለሳል፣ የብዙዎች ተስፋ ይታደሳል። ብዙዎች በዚህ መልእክት ተጽናንተው ወደ ግባቸው ይደርሳል።